በጸሎት ሰዓት የማይፈቀዱ 4 ነገሮች። ይህ ቪዲዮ ለሌሎች እህቶች ወንድሞች እንዲደርስ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጸሎት እያላችሁ ጻፉልኝ። እንግዲህ በባለፈው ቪዲዮአችን ስለ ጸሎት ምንነትና አስፈላጊነት በህይወታችን ውስጥ ሊያበረክታቸው የሚችላቸውን ጠቀሜታዎች ሰፋ ዘርዘር አድርገን አይተነዋል። በዛሬው ቪዲዮአችን ጸሎት ስናደርግ ማድረግ የማይገቡን 4 ወሳኝ ነገሮችን እነግራችኋለሁ። ከነዚህም ውስጥ አንደኛው ሌላ ስራ እየሰሩ አለመጸለይ። እንግዲህ ጸሎት የውስጣችን ለፈጣሪ የምንገልጽበት፣ ከእርሱ ይቅርታና ምሕረት የምናገኝበት፣ ጸጋና በረከት የምናገኝበት፣ የውስጣችን ለፈጣሪያችን የምንነግርበት ታላቅ መንገድ መሆኑን ተነጋግረናል። ሁለተኛው ተኝቶ ወይም ተቀምጦ መጸለይ። እኒህ ማለት ግን ነፍሰ ጡሮችን፣ ጫቶችን፣ አካል ጉዳተኞችን እንዲሁም በበሽታና በደዌ የተያዙትን ሳይጨምር ማለት ነው። በጤና ካለን ሁላችንም በሁለት እግራችን ቁመን አይናችንን ወደ ላይ ቀና አድርገን እጃችንን ዘርግተን ለፈጣሪ የምናቀርበው ልመና ስለሆነ ተቀምጠን መጸለይ በፍጹም አይቻልም። ሶስተኛው እያቆራረጡ መጸለይ። ይህም በመሃል ስልክ ሲደወልልን ወይም ደግሞ የሆነ ሐሳብ ሲመጣልን እያነሳን እየጣልን የምንጸልየው ሳይሆን በንጹህ ልቦና ባንቃየደው ህሊና ሆነን ወደ ፈጣሪያችን በተወሰነ ጊዜ በተወሰነ ደቂቃ አቆራረጥ መጸለይ ይገባናል። አራተኛና የመጨረሻው አይናችንን ጨፍነን መጸለይ። በፕሮቴስታንቱ ዓለም አንዱ ከተለመዱት ውስጥ አይን ሲጨፈን ውስጥ ይሰበሰባል በሚል ሰበብ አይናቸውን ጨፍነው የሚጸልዩ የተለያዩ ሰዎች አሉ። ነገር ግን በፍጹም በእኛ ቤተ ክርስቲያን አይናችንን ወደ ሰማይ አቅንተን እጃችንን ዘርግተን ፈጣሪያችንን የምንለምንበት የምንጠይቅበት እንጂ አይናችንን በመጨፈን ብቻ ውስጣችን ይሰበሰባል ማለት አይደለም። ስለዚህ እነዚህን 4 ነገሮች ባለማድረግ ጸሎታችን ቅድስት ቤተ ክርስቲያን እንደምታዘውና እንዳስቀመጠችልን ስርዓትና ሕግ